ልቀቂ። ሄሎ ሜሪዬ። ሄሎ 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 ቃልዬ። ሄሎ ልዱዬ። እሺ በርዝዴይ ቀር እና ነገ 1 ሰዓት እኮ ፕሮግራም አለኝ። አውቃለሁ የማን ግን ፍላይቴ ነገ እንደሆነ ታውቂያለሽ አይደል? ኧረ እባክሽ። አዎ ጓደኛዬ፣ ስጦታሽን ግን በወንድሜ ልክልሻለሁ። እሺ እሺ በቃ ችግር የለውም። አመሽ ሊዱ ልከኝ ነው። ግባ። የምር አንተ ነህ አብርሽ? ልቀቂ። እንደምታስበው አይደለም አብርሽ። ቁጭ ብለን እናውራ። ለምን ሄድሽ? ለምን አንድ ምክንያት ሳትነግሪኝ ትተሽኝ ጠፋሽ? እኔ መሄድ አልፈለኩም ነበር። ምን? ለመጨረሻ ጊዜ ያገኘው ዕለት ወላጆች ያስገደዱኝ። እኔ ግን ለአመታት ራሴን ሱቅ ስኖሬያለሁ። በቂ እንዳልሆንኩልሽ አስቤ በየደቂቃው ራሴን ሱቅ ስኖሬያለሁ። ለምን አልበቃሃትም? ምን ጎዶኝ ነበር ብዬ ራሴን ሱቅ ስኖሬያለሁ። አንተ በቂ ነበርክ። ህይወት ግን ፍትሃዊ አይደለች። ምንም እንዳልነግር ሆንኩ። ስሚ አንቺ። አቤት አባባ። ከዚህ በኋላ ከማንም ጎረቤት ጋር የምትንዘላዘይ ይመስልሻል? ለነገሩ እዛው አጎትሽ ጋር ልክ እንደሚያደርግ ያደርግሻል። አይደለም እኮ አባባ። ዝጊ አፍሽ። ልታቅፊኝ ትችያለሽ? ምናልባት ፈጣሪ ያለያየን ለመረሳሳት አልነበረ። አንድ ቀን ተመልሰን የምንገናኝበት ጊዜ እየጠበቅን ነበር።